በጣም ለህይወታችን አስፈላጊ ነው። ይሄ ፊት ለፊት ያለው አራት ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ረቂቁን ዓለም እንዲያ ያደርጉታል ነው። ሰው ለመብላት፣ ለመጠጣት፣ ለመውለድ ብቻ ምድር ላይ የመጣ ከመሰለው ከእንስሳው የሚለይበት ነገር የለም። ያ ከሆነ ለምን እንደ እንስሳ አራት እግር ኖሮት መሬት እያየ አይኖርም? እና ፈጣሪ ስለዚህ በአጠቃላይ ምንድነው የሰው መታወቂያው ጭንቅላቱ ፊቱ ነው። እንዴትሽና ቁጣሽን ከቀነሽ ዕውቀትሽ ይበዛል። ሰዎች ከመኝታቸው ሲነሱ ቀናቸውን ማጨለም ይችላሉ፣ ቀናቸውን ማብራት ይችላሉ። አንድ እንጨት ነው የከለከላቸው፣ ቢበሉት አያወፍራቸው። ባይተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ። በማመስገን ብቻ ብርሃኑን መጨመር እንችላለን። ያንን ከቀነሽ ግን ላይቱ ይመጣል፣ ትክክለኛ ላይት ይመጣል፣ ትክክለኛ ላይት ይወርዳል ጭንቅላታችን ላይ። ከሳይንሱ መነጽር በኢትዮጵያ ጥንታዊ እውቀትም መነጽር ስንመለከተው ለዶክተር ሮዳስ ምን ይመስላል የሰው አንጎል? በጣም አስደናቂ ርዕስ ነው የመረጥሽው። የሰው አንጎል በጣም ትልቅ ነው። በተለይ የሰው ራስ በኢትዮጵያ ሊቃውንት ሲገለጽ መክብበ ሕዋሳት ይባላል። ሕዋሳትን ሁሉ ከቦ የሚይዝ እና በሱ ውስጥ የሚኖር ታላቅ የከበረ ነገር ነው። እንግዲህ ራስን ስናይ አንጎልን ስናይ ራስ ነው። ራስ ይሄ ነው፣ ናላ ነው። ውስጡ ደግሞ አንጎል ተቀምጦበታልና የሰው ልጅ ሲወለድ መጀመሪያ የሚወጣው ራሱ እኮ ነው አይደል? 96% ህፃናት ሲወለዱ መጀመሪያ የሚወጣው ራሳቸው ነው። ይሄ ራስ የከበረ ቦታ ነው። በኢትዮጵያዊ ትምህርት አንደኛ አክሊለ ብርሃን የሚሆንበት የሰውነት ክፍል ነው። ለምሳሌ የተለያዩ ቅዱሳት ስዕል ብትመለከች አንድ ትልቅ ብርሃን ከራስ በላይ አለ። ዘውድም የሚደፋው አክሊልም የሚደረገው ጭንቅላት ላይ ነው። ምክንያቱም ራስ ታላቅ ነገር ስለሆነ። ስለዚህ የሰው ልጅም እግዚአብሔር በተፈጥሮ ወደ ምድር ሲያመጣው መጀመሪያ አስቀድሞ የሚወጣው ጭንቅላቱ ነው ማለት ነው። ምክንያቱም ጭንቅላቱን መጠቀም ስላለበት ነው። እግሩን እጁን አይደለም። መጀመሪያ ሁሉንም የሚመራ ራሱን ነው። ራስ ከወጣ በኋላ ሌላው በቀለል ብሎ ሊወጣ ይችላል። ሌላው ቢቀድም ሆኖ ራስ ከበድ ስለሚል ለመውጣትም አስቸጋሪ፣ ህፃኑም ሊሞትም ይችላል ከእስትንፋስ እጥረት የተነሳ። ምክንያቱም ራስ ነው የህይወት እስትንፋስ ከአምላክ የተቀበልንበት ቦታ ነው። ስለዚህ ራስ መሪ በመሆኑ ሁልጊዜም በተፈጥሮ አንጎልን የያዘ ራስ ይመጣል ወደ ምድር ማለት ነው። ይሄ በጣም የራስን ታላቅነት ይገልጻል። ለምሳሌ መጋረጃ ቢኖር ብለሽ አስቢ። ንጉስ ዘውድ ደፍቷል እና መጀመሪያ እንደዚህ ብሎ ሲወጣ፣ ጎንበስ ብሎ ሲወጣ መጀመሪያ ምንድን ነው? ዘውዱ አይደለ? ዘውዱና ራሱ ነው የሚወጣው። ስለዚህ ሰውም ወደ ምድር ሲቀላቀል አስቀድሞ ራሱ መውጣት አለበት፣ ዘውድ የሚያርፍበት ራሱ። ስለዚህ አንጎል በጣም የከበረ ነው። ናላ የራስ ቅል የምንለው እና ለምሳሌ ጭንቅላት አንጎልን ይጠብቃል። እንደምታውቂው የራስ አጥንት ያንን ይጠብቃል። ሁለተኛ እንድናስብ ያደርጋል፣ እንድንመረምር ያደርጋል። አንጎል እንድናውቅ ያደርገናል። ስለዚህ አልፋ እግዚአብሔር ባወቀ የሰው ልጅ ሲወለድ ከከበሩ ሕዋሳቱ በጣም የከበረው ጭንቅላቱ ነው አስቀድሞ ምድርን እንዲቀላቀል የሚያደርገው። ሌላው ጭንቅላት ወይም ራስ በኢትዮጵያዊ እውቀት 7ቱ መብራቶች የሚያበሩበት ተብሎ ይገለጻል። የሰው ልጅ ራስ ላይ የተቀመጡ 7 ነገሮች አሉ። ራስን ነው ዛሬ ራስን፣ ብሬንን፣ ናላን ወዘተርፈ ስለምናነሳ። ለምሳሌ ፊታችን ላይ 2 አይኖች አሉ፣ 2 ጆሮዎች አሉ፣ 2 የአፍንጫ ቀዳዳ አለን፣ አፍ አለን። ሲደመር 7 ነው እና ጥበብ ማደሪያው እኛ ነን። በተለይ ደግሞ ራሳችን ነው፣ ልባችንና ኩላሊታችንን በመቀጠል እና 7 ምሰሶ የተባሉት እነዚህ ናቸው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ ሁሉም የሚገኘው ራስ ላይ ነው። ሌላው አንድ ሕፃን ምድርን ሲቀላቀል አንድ አሻራ አሳይቶ ነው የሚወለደው። 96% ሰው ሲወለድ በራስ ጭንቅላቱ ነው፣ ችግር ካልተፈጠረ በስተቀር በተፈጥሮ እግዚአብሔር ሲያመጣው። እና አንድ ሕፃን ሲወለድ እናት ልብ ብላ ብትመለከተው 7 ቀዳዳዎች ጭንቅላቱ ላይ አሉ። አንደኛው እዚህ ጋር የሚገኝ ነው። የዳይመንድ ቅርጽ አለው። ብዙዎች እናቶች ያውቁታል፣ አሻራ ሊሉት ይችላሉ። አንቺ እንግዲህ ልጆችሽን በወለድሽ ጊዜ አይተሽው አላየሽው ይሁን አላቅም፣
ፎንታኔል የሚባል አለ በሳይንሱ በእኛ ደግሞ ድማህ ይባላል የራስ ቅል አጠቃላይ ራስ ቅል በተለይ ሴንተሩ በዚህ በጥበቡ ትምህርት ሌላ ጉዳይ ነው እነዚህ እንደ በር ናቸው ድልት ነው የምንላቸው ወይም በር መተላለፊያ ወይም አንቴና ማለት ትችላለሽ ሲግናል የሚስብ እና ይሄ ፊት ለፊት ያለው 4 ነው እሳትን ውሃን ነፋስን መሬትን ይወክላል ከበስተጀርባ ያሉ 3 ናቸው ትራያንግል ወይም 3 ማዕዘን ነው ልብን ቃልን እስትንፋስን ይወክላል ስለዚህ ሰው ራሱ 7 ነገር ነው እሳት ውሃ ነፋስ መሬት አለው ልብ ቃል እስትንፋስ የነፍስ 3ቱ ባህር ጠባያት ይሄ ደግሞ 4ቱ የሰው ባህሪያት የስጋ ባህሪያት ማለት ነው ሲጣመሩ ነው ሰው የሚያሰኘውና እነዚህ ለህፃኑ ምን ያደርጉለታል ረቂቁን ዓለም እንዲያደርጉታል ምክንያቱም ህፃናት ንጹህ ናቸው ምንም ነገር በደል የለባቸው በእኛ ንጽህ ጠባይ አላደፈባቸው ማለት ጠባያዊ ንጽህና አላደፈባቸው ልክ ከመላእክት ጋር የሚተካከሉ ናቸው ስለዚህ በዛ እድሜያቸው አባባ ማማ የሚለው ነገር ከመጀመራቸው በፊት መንፈስ ሊያዩ ይችላሉ መላእክት ሊያዩ ይችላሉ ያ ከዛ በኋላ ሲዘጋ ይዘጋል ሜሞሪውም አይኖረንም እንጂ ትክክል ነው ለምሳሌ ህፃናት ተኝተው ይስቃሉ ድንገት ይስቃሉ አንቺ ለማጫወት ብትሞክሪ እሱ ግን አቴንሽኑ ወይም ትኩረቱ ሌላ ቦታ ሆኖ ሊሆን ይችላል ፊቱ ሲለዋወጥ ትመለከቻለሽ ይሄ ማለት ረቂቁን ዲሜንሽን ያያል ማለት ነው ሌላው ራስን ስናነሳ ሰውን በራሱ ብቻ ታውቂዋለሽ ሰው ማለት እሳት ውሃ ነፋስ መሬት ልብ ቃል እስትንፋስ ነው ወይም ባህሪያተ ስጋና ባህሪያተ ነፍስ አንድ ላይ የተጣመሩበት የተዋሃዱበት የተሰናሰሉበት ነው ግን የትም ሳትሄጂ እነዚህን የምታያቸው ፊት ላይ ነው ሩቅ መሄድ አያስፈልግም በእኛ በኢትዮጵያዊ ዕውቀት ወይም በትልቁ የስነ ፍጥረት የጥበብ ትምህርት ላይ እግዚአብሔር እሳትን ካንገት በላይ አየርን ደረት ላይ ውሃን ሆድቃ ላይ መሬትን ከወገብ በታች ሞር ጠንከር እንዲልና እንዲመራ አድርጎ አስቀምጦታል ግን እዛ ሳንሄድ ፊት ላይ እናየዋለን ለምሳሌ አይን አለን አፍንጫ አለን አፍ አለን ቀላል ነገር ነው ይሄ ፓተርን ነው አይናችንን ስናይ ከእሳት ባህሪ ጋር ይገናኛል ነው እሳት ብርሃን ነው አይደል ሞር አይናችን ከብርሃን ጋር ተዋህዶ ያያል ቀጥሎ አየርን ብናይ ነፋስ ነው አፍንጫችን ይተነፍሳል ውሃና መሬት ፈሳሽና ጠጣር ነው ፈሳሽና ጠጣር አፋችን ይወስዳል ስለዚህ ምንም ሳይሄድ ሰው እሳትነቱን ነፋስነቱን ውሃነቱንና መሬትነቱን እዚሁ ላይ ያያዋል ማለት ነው አምስተኛ ባህሪ ነፍስ ደግሞ ረቂቅ አይኖች ደግሞ በውስጥ አሉት ቅኔል ወይም ፒኒየል ግላንድ አለው ረቀቅ ያሉ ህዋሳት በኋላ ልናነሳቸው እንችላለን ከባህሪ ነፍስ ጋር የሚያያዙ ስለዚህ ሰው የሚያደርጉት ባህሪያት ሁሉ ፊቱ ላይ ታነብይበታለች ሰው ማለት ካርታ ነው ሰው ዝም ብሎ ፊቱን በመስታወት እያየ እንዲኖር አይደለም እያንዳንዱ ህዋሱን እያየ የሰራውን አምላክ እንዲያደንቅ ከመሆኑ ጋር ተያይዞ እነዚህ ሁሉ ካርታዎች የእሳት የነፋስ የውሃና የመሬት ካርታና ባህሪ ነፍስ ደግሞ በራሶቹ መካከል ሴንተር ላይ መካከል ላይ አድርጎ ደግሞ እዚህ ጋር ረቀቅ ያለ አይንን ሰጥቶታል ማለት ነው ስለዚህ በዚህ መልኩ ሰውን የሚታወቅበት ነው ራስን ስናነሳ ሌላ የሰው ልጅ ይቀመጣል ይቆማል በመቀመጡ ምድራዊ ነው በመቆሙ ሰማያዊ ነው እና ሲቆም ወደ ሰማይ ያለው ክፍሉ ጭንቅላቱ ነው ምንም ግዴታ ቀና ብሎ የሚያየው እንትን ነው ሁለት እግሩ ደግሞ መሬትን ይረግጣል ስለዚህ ራስን ስናነሳ ሰማያዊ እንደሆነ እንረዳለን ቦታውም ሰማይ ነው ጭንቅላታችን ሰማያዊ ምስጢር የያዘ ነው እስካሁን እየተነተን እንደመጣ ነው ማለት ነው ስለዚህ ሰው ከእንስሳው የሚለየው እንስሳትን ሲፈጥራቸው እግዚአብሔር 4 እግር ሰጥቷቸው ነው 4 እግር ሰጥቷቸው ሳር ይግጣሉ ሃይጎነጫሉ ይዋለዳሉ በቃ ሐሳባቸው መብላት መጠጣት መውለድ ነው ከዛ ውጪ ሊያስቡ አይችሉም ስለዚህ 4 እግር ሰጥቷቸው መሬት እያዩ ነው የሚኖሩት ለምንድነው ተፈጥሯቸው መሬት ነው በቃ ከምግብ ውጪ ማሰብ አይችሉም ከመጠጥ ውጪ ማሰብ አይችሉም የሚጠለሉበት ቦታ ይፈልጋሉ ከዛ ውጪ አያስቡም ሌላ መውለድ ስጋዊ ነገር ነው ተራክቦ ጾታዊ ግንኙነት ይፈጽማሉ ልጆቻቸውን ያስቀጥላሉ ነው ሰው ግን እንደዛ አይደለም ነው ጭንቅላቱ ሁለት እግር ብቻ ነው ያለን ነው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና እንድንል አድርጎናል ቀና የሚለው ደግሞ ጭንቅላታችን ነው ምድራዊ ሳትሆን ሰማያዊ ጭምር ነህ ነው
በእግር ምድራዊ ነህ፣ ትወልዳለህ፣ ትበላለህ፣ ትጠጣለህ ምናምን። ግን እንድትበላ እንድትጠጣ እንድትወልድ ብቻ አይደለም ምድር ላይ የመጣኸው ነው። ክልክል ነው፣ በጣም ክልክል ነው። ሰው ለመብላት ለመጠጣት ለመውለድ ብቻ ምድር ላይ የመጣ ከመሰለው ከእንስሳው የሚለይበት ነገር የለም። ሰው አይደለም። ሰው ግን ቀና ይላል። ሰማያዊ ርስት እንዳለው ያስባል። የሰማይ ሰማያት ይሄዳል፣ አምላኩን ይሻል፣ ይፈልጋል። ተመስጦ፣ ተስፋ፣ ፍቅር፣ ምንትስ የሚሉት የመንፈስ ፍሬዎች ከፍ ከፍ ይላሉ። ስለዚህ ሰው ሲቆም ሰማይን የሚነካ እንትኑ ይሄ ነው። ግዴታ ቀና ብሎ ካላየ ሰው መሆኑን ያጠራጥራል። ለምን ሰው ከዋክብት ምን ይሰራልናል? ፀሐይ ጨረቃ ምን ይሰራልናል? ለምን እናንጋጥጣለን ይላል። ያ ከሆነ ለምን እንደ እንስሳ 4 እግር ኖሮት መሬት እያየ አይኖርም? እና ፈጣሪውም ይጠይቀዋል። ጭንቅላት የሰጠው 2 እግር የሰጠው ቀና እንድትል ያደረኩክ ትልቁን ህዋ አይተህ ገናንነቴን እንድታውቅና ሰማያዊ ርስት እንዳለ እንድታስብ ጨምሮ ነው ብሎ ሲጠይቅ መልስ የለንም። እና ዋናው ምንድነው? ራስን ስናነሳ ስንቆም ወደ ሰማይ የሚያው ክፍላችን እሱ ነው። ትልቅነት ነገር ነው። ለምሳሌ ከአትክልት ጋር ብናገናኝን አዝሬት አትክልት እጽዋት እግራችን እንደ ስር ነው፣ እንደ አባትና እንደ እናት ነው። 2 እግር ብቻ አለን አይደል? 2 እግር አለን። ከዛ ይሄ ያለ፣ ከዛ ይሄ እጅ ምናምን አለን። ጭንቅላት ከላይ ይሆናል። ምንድነው የሚያመለክተው? ይሄ እንደ ስር ነው። ለምሳሌ ዛፍ ምን አለው? ስር አለው፣ ግንድ አለው፣ ቀጥሎ ቅርንጫፎች አሉት፣ ጫፍ አለው። ሰውን ይመስላል ነው። እንደ ስር እግር አለን ነው። እግሮች አሉ። ግን እግሮቻችን አባትና እናት ናቸው። ሰው ትውልዶቻችን ነው። ይሄኛው እዚህ ድረስ ያለ ነው፣ እኛ ነን ግንዱ። ይሄ ደግሞ ቅርንጫፍ ነው። 2 አለ፣ ከ2 ላይ ደግሞ 10 እንደ ብራንችስ ናቸው። እና ስርም ብራንች አለው፣ ጣቶች አሉ ነው። ይሄ ብራንች ነው። ይሄ ማለት ከኛ ይኸውልሽ ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም ነው። ስለዚህ እኛ መገኛ ወላጆች አሉን፣ እኛ ያለን፣ እኛ ደግሞ የምንወልዳቸው ምናምን የኛ ልጅ ይቀጥላል። ይሄ ግን ሰማያዊ ነገር ነው። ጫፍ ነው፣ ቦታውም ላይ ነው፣ ከፍታ ነው። የምድራዊ ጉዳይ አይደለም ነው። መውለድ መክበድ ብቻ አይደለም፣ መገኘት ብቻ ሳይሆን ሰማያዊ ርስት ነው። ከዚህ በላይ በቃ ሌላ ዓለም ነው፣ ከፍ ያለው ረልም ነው። እና ይህን ነገር የምናውቀው እንትን ነው። ስለዚህ በአጠቃላይ ምንድነው? የሰው መታወቂያው ጭንቅላቱ ፊቱ ነው። ለፓስፖርት ፎቶ ብትነሺ እግርሽ አይነሳም፣ እግርሽ አይነሳም፣ ወድም አይነሳም። መታወቂያሽ አይደለም። መታወቂያሽ ፊትሽ ነው። በቃ ከአንገትሽ በላይ ሰው እግሩ ቢቆረጥ ይኖራል። ጭንቅላቱ ከተቆረጠ ግን መኖር አይችልም። ስለዚህ በጣም ወሳኝ ነው ሰው ክፍል። በመንፈሳዊም ትምህርት ሰው ሲሞት ሰውነቱ ይሞታል፣ ይነሳል። ሰው ምን በተለያየ ቤተ እምነት ቢኖርም ይህም የሚታወቀው ምንድነው? ሲመሽ እንተኛለን። ስንተኛ አልጋችን ላይ ነው የምንጋደመው። ቁጭ ብለን አንተኛም፣ አልጋ ላይ እንጋደማለን። ስጋችን ያንኮራፋል፣ ለጥ ብሏል። ነፍሳችን ግን ህልም ታልማለች፣ ረፍት የላትም። ልክ ጠዋት ሲነጋ ብድግ እንላለን። ዶሮ ሲጮህ ምናምን ሊሆን ይችላል፣ አላርም ሞልተን። ምንድነው? ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም መለየታችንን ያመለክታል። አልጋ ላይ መጋደማችን መቀበራችንን ያመለክታል። ህልም ማለማችን ወይም ስጋችን ሲያንኮራፋ ስጋ በመቃብር ውስጥ ቢተኛም ነፍስ ግን በህያውነት መኖሯን ያመለክታል። ልክ ጠዋት ብርሃን ሲመጣ ብድግ ማለታችን ብርሃን አምላካችን ይመጣል፣ እኛ ምንነሳለን ነው። ስለዚህ ምንነሳው ደግሞ አሁን ለምሳሌ እንደ ክርስትናው ቤተ እምነት ጭንቅላታችን ካለበት ቦታ ነው ስጋችን የሚሰበሰበው ተብሎ። ስለዚህ ለእኛ እስከል የራስ ቅል ማለት የከበረ ነው፣ የሚያስፈራ ምልክት አይደለም። ሰው የራስ ቅል ሲያይ በጣም ይደነግጣል፣ ይፈራል። ኖ በጣም የስተት ነው። የራስ ቅል ግን በጣም የተቀደሰ ምሳሌ ነው። የራስ ቅል አናት እና እንደ መጥፎ ምልክት ለምሳሌ ወተትን ማጥቆር፣ ማርን ማምረር እንደሚባለው ክፉ ነገር ሁልጊዜ መልካሞቹን ነገር አጥቁሮ ማሳየት ይፈልጋል እና የራስ ቅል በጣም መጥፎ ምልክት እንዲሆን አስመስሎ ቀርጾታል እንጂ በጣም የተቀደሰ ነው። ሌላው ከህግ ውጪ ባለው ዕውቀት፣ ህግ ማለት በተጻፈ ምናምን በሚለው ውጪ ባለው ዕውቀት የተመሩ ሰዎች አሉ። ምሳሌ 22 አባቶች አሉ፣ ከአዳም ጀምሮ እስከ ያዕቆብ ድረስ ማለት ነው። ቁጥራቸው ስትቆጥሩ አዳም፣ ሴት፣ ሄኖስ፣ ካናን፣ መላሌል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ፣ ኖህ እያልሽ ብትወርጂ እስከ ያዕቆብ ሙሴ ጽላት አምጥቶ 10ሩን ቃላት እስኪቀበል ድረስ 22 ናቸው።
በጣም ወሳኝ ጉዳይ ነው። እዚህ ላይ ከራስ ጉዳይ ጋር ያለው ማነሳው ማለት ነው። እና 22 አርእስተ አበው ይባላሉ። የእግዚአብሔርም 22 ስሞች አሉት። አሌፋት ይባላሉ። አዳምም በስነ ፍጥረት ትምህርት 22ኛ ስነ ፍጥረት ነው። ይህ ወሳኝ ጉዳይ ነው። ስለዚህ በአዳም ተፈጥሯዊ ቀመር ልክ የሰው ልጅ የጭንቅላት አጥንቶቹ ስከል ቦንስ ቁጥራቸው 22 ነው። 22 ነው። ይሄ ዝም ብሎ ሊሆን አይችልም። የአንገት አጥንት 7 ነው። 7 ዕለታት አሉ። 22 ስነ ፍጥረት አለ እንደምናውቀው በስነ ፍጥረቱ ከሆነ ስከል ቦንስ 22 ነው። በእያንዳንዱ አጥንት ላይ እግዚአብሔር ስም የሚያንጸባርቅበት ነው። የብርሃን ቦታ ነው። ይሄ የብርሃን ቦታ ነው፣ ሌላ ቦታ አይደለም። በጣም የከበረ ይሄ መታወቅ አለበት። ሌላው ከሶስቱ የማሰቢያ አካላት አንዱና የመጨረሻው ነው። ብሬንን አሁን አንጎልን እያነሳን ራስን እያነሳን ስለሆነ ነው። በኢትዮጵያ እውቀት 3 የማሰቢያ አካላት አሉ። እንደ ሳይንሱ ብሬን እያልን አንደክምም ወይ አንጎል አንልም። አንደኛው ኩላሊት ነው። በተለይ ሴቶች ይሄን አይጠቀሙበትም እንጂ በጣም የተሰጣቸው እንትን ነው። ሁለተኛው ልብ ነው። ሶስተኛው ናላ ወይም ብሬናችን አንጎላችን ነው። ስለዚህ ምን ይባላል በእኛ? ኩላሊት ያጤሰውን፣ ልብ ያመላለሰው፣ ናላ የወረሰው ሴንተር ኦፍ ኢንተለጀንስ ናቸው። በጣም ማዕከል የእውቀት ማዕከል ነው። እኔ እንደውም ባለፈው እንደ ምንድነው የሆነ ቦታ አላውቅም ያልኩበት 3 ጎማ ተሽከርካሪ እንትኖች አሉ አይደለ? ባጃጅ። ለምሳሌ ባጃጅን 2 ጎማዋን ብትነቅሊና በአንዱ ጎማዋ እንድትሄድ ብታደርጊ ምን ይከሰታል? በጣም ከባድ ነው። አገለባበጧ ራሱ ሊያስቅሽ ይችላል። ትክክል። እና ሰውም በተመሳሳይ መልኩ አምላኩ ያስቀመጠለት 3ቱን የማሰቢያ አካላት ካልተጠቀመ እና ብሬኑን ብቻ ከተጠቀመ በአንድ ጎማ እንደሚሄድ ባጃጅ ነው የሚሆነው። በጣም ወሳኝ ጉዳይ ነው ማነሳው። ይሄ ኢንቲዩሽን ነው። ይሄን አናነሳም ዛሬ። ብሬን ነው፣ ስለ ብሬን ስለሆነ ነው። ይሄ ቀልብ፣ ይሄ ውስጣዊ እንደው ዶክተር ጠቀስም አድርገን ለኛም ግልጽ እንዲሆን አያይዘን እንድናስበው። ይሄ ምንድነው? ቅድመ እንትን ነው። ኩላሊት ያጤሰውን ማለት ነው። ጢስ ከእሳት በፊት ነው አይደለ? ድንገት ነው ጨሰ። ይሄ ለምሳሌ ቅፍፍ ይልሻል ውስጥሽን። ዛሬ ምን ሊሆን ነው? ሆዴም ባርባር አለው፣ አንጀቴ ተንሰፈሰፈ ምናምን። ቀድሞ ያውቃል። በጎም ይሁን መጥፎ ያስጠነቅቅሻል። አላርም ነው። ግን ምክንያቱም አታውቂም። ግን እንድትጸልይ ምናምን እንድትይ ነፍስሽ ታነቃሻለች። ይሄ ሴንተር ነው። ይሄ ትልቅ ቦታ ነው፣ ልብ ነው። ይሄኛው ደግሞ ብሬን ነው። እና በእኛ እውቀት ምንድነው 3ቱ ጉዳዮች ቤተ መቅደስ ናቸው። ሰው እግዚአብሔር መቅደስ ነው በቁሙ። ይህ መቅደስ ማበላሸት አያስፈልግሽም። በጣም ጥሩ አድርገሽ መጠበቅ አለብሽ ጥሩ ነገር ለማግኘት። እና ለምሳሌ ለሙሴ ሲና ተራራ ላይ ያወጣውና የብርሃን ድንኳን ያሳየዋል ነው። ከዛ አሳይቶ በዛ አምሳል ስራ ተጠንቀቅ ይለዋል። ያ ማለት መቅደስ ነው። መቅደስ አይደል? አዎ መቅደስ ነው። ኦኬ መቅደስ ማደሪያ ማለት ነው። እና 3 ክፍል አለ። ቤተክርስቲያን 3 ክፍል ሆኖ እንደሚሰራ የመጀመሪያው አጸደ ደብተራ ኦሪት ይባላል። ህዝቡ መስዋዕት የሚሰዋበት ብዙ ጉዳይ የሚያደርግበት የሚሰበስብበት ነው። ሁለተኛው ክፍል ቪላ አለ፣ መጋረጃ አለ፣ ቅድስት አለ፣ ካህናት እየገቡ የሚያገለግሉበት ነው። መቅረዝ አለ፣ ዕጣን አለ፣ ልክ ልብ ላይ እንዳለው ጉዳይ ነው። እና ህብስት አለ፣ 12 ህብስት ይቀመጣል፣ 6 እንደዚህ በንጽጽር። የመጨረሻው ደግሞ ቅድስተ ቅዱሳን ውስጥ ስትገቢ ሌላ ዓለም ነው። በጣም ሌላ ዓለም። አንድ ሊቀ ካህናቱ ብቻ በዓመት አንዴ ይገባበታል። ታቦተ ጽዮን አለች፣ የአሮን በትር አለች፣ መሶበ ወርቅ አለች እና ኪሩቤል እንትን አለ። አሁን ምንድነው መቅደስ ሆነን ስናየው እኛም እንደዛ ነን ነው። ይሄ አካባቢ እንደ አጸደ ደብተራ ኦሪት ነው ምሳሌነቱ። ልብ እንደ ቅድስት ነው። ይሄ እንደ ቅድስተ ቅዱሳን ነው። ብሬናችን አንጎላችን ብዙም ሳይሆን ደካማ የሆነ መግነጢስ ነው። ለምሳሌ ከፍሪጅ ማግኔት 1 ቢሊየን ጊዜ ደካማ ነው። የልብ ግን የተለየ ነው። ልብ ራሱን ችሎ ይወራል። ለምሳሌ የተለየ ብርሃን አለን ሁላችንም፣ አንቺም እኔም ሁሉም እዚህ ክሮቹ እንደዚህ ሁሉ ያሉት ብርሃን አለን። ያ ብርሃን 7 ሌየርስ አለው። በቃ 7 ተፈጥሮ ነው፣ ትልቅ ቁጥር ነው። እና እንዲህ ይዘረጋል። አሁን ሳይንሱ በተለያዩ መሳሪያዎች ነው ሴንስ ያደረገው። እስከ 2 ሜትር እስከ 3 ሜትር ጫማ ትልቅ ብርሃን ነው። ያ ብርሃን
ባዮማግኔቲክ ፊልድ ይባላል። እኛ በወ ፊደል ነው የምንገልጸው፣ ዋዌ ወ እንለዋለን። በጣም የኢትዮጵያ ፊደል እጅግ የረቀቀ ነው። እሱ ለተማሪዎቼ ላስተምር የምችለው ነው እንጂ ብዙ ጊዜ እንዳይዝነት ነገር ለሚዲያ ፍጆታ ሊሆን አይችልም። ሰፊ ጉዳይ ተፈጥሮውን መረዳት ስለሆነ ጥልቅ ነው። አዎ ጥልቅ ነው። ይዘሹ ነው ተማሪውን የምታሳድጊው እንጂ ድንገት ጫፉን ልትነግረው አትችይም። ለምሳሌ ቅዱስ ወንጌል ሴትን አይቶ የተመኛት በልቧ አመነዘረ ካለ ማመንዘር አይደል? ምንድን ነው? አይቶ መመኘት እኮ ነው። ተናግሯል ይሄ ሰው አልተናገረም። ሀሳብ ከባድ ነገር ነው። አብሶሉትሊ። እና ቢያንስ እንግዲህ የነርቭ ሴል ይሄ ለምሳሌ ኒውሮኖችን አዮኖችን እየተለዋወጡ ቢያንስ ወደ 50 ሚሊ ቮልት ይፈጥራል። ቢያንስ አጭር ቢሆንም 50 ሚሊ ቮልት ልናመነጭ እንላለን። እና እነዚህ ሲግናል እንደ ሳይንሱ አሁን እንደደረሰበት እስከ 120 ሜትር በሰዓት ደግሞ ወደ 268 ማይልስ መጓዝ የሚችል ነው። ይሄ ብሬናችን ውስጥ ብቻ እና ራስ ቅል ላይ ኢኢጂ የሚባል አለ። አሁን ሰምተሽ እንደሆነ አላውቅም። ኤሌክትሮኢንሴፋሎግራፊ ተሰክቶ ይህንን ይለካል። እና አሁን ደግሞ በጣም ዘመናችን ጥሩ ደረጃ ደርሷል ነው ቢያንስ ከ10 እስከ 25 ዋት እኮ ኤልኢዲ ያበራል ማለት ነው ጭንቅላታችን ኤልኢዲ ላይ። በጣም የሚገርም ነገር ነው። ግን አሁን ለምንድን ነው አምፖል ማያበራው ታዲያ እዚህ ላይ አድርገን ብንል በጣም ወሳኝ ነገር መናገር እፈልጋለሁ እዚህ ላይ። እሺ አይምሮአችን ወይም ብሬናችን ከሰውነት ኃይል በአማካይ 20% ነው። ነገር ግን የሚንቀሳቀሰው በንጹህ ኤሌክትሪክ ሳይሆን በኬሚካል ውህዶች ጭምር ነው። አሁን እዚህ ላይ ወሳኝ ጉዳይ ነው ማንሳት የምንችለው እና የሙቀት ብክነቱ ነው ትልቁ። የሙቀት ብክነቱ ወደ 60% የአንጎልን የሙቀት ኃይል በሙቀት ነው የሚጠፋው። ኃይሉ በሙቀት ይጠፋል። 60% የሚሆን ኃይሉ ማለትም በአማካይ 40 ዲግሪ ሴንቲግሬድ ወይም 104 ዲግሪ ፋራናይት ሊሆን ይችላል። በሙቀት ከጠፋ እኔ አሁን ለሰው ምክር ልሰጥ የምችለው እሳት ብርሃንና ሙቀት አለው አይደለ? ብርሃን ነው። ሙቀት ነው። ሙቀት ንዴት ነው። ሙቀት ቁጣ ነው። ሙቀት ንዴትሽና ቁጣሽን ከቀነሽ እውቀትሽ ይበዛል። ብዙ ነው። ብሬን ስትራክቸርን ተመልከች። ተረዳሁኛው። በጣም ንዴትሽን መቀነስ አለብሽ። ከተናደሽ ብርሃን ማጥፋት ነው። ግራውንድ አድርጉ ምናምን እንላለን ስራችን ላይ ረጋ ከተባለ ይጠቀማል እሱ ማለት ነው። ግራውንዲንግ ሞር ከመሬት ኤነርጂ ጋር የተያያዘ ነው። ከመሬት ጋር የሚያያዝ ነው። ሞር ከእግር ጋር የሚያያዝ ነው። እንደ ብሬን ካየሹ ግን ንዴትና ቁጣን መቀነስ ነው። ሙቀትን መቀነስ አለብሽ እውቀት እንዲበዛ። ብስጩ ሰው ቁጠኛ ሰው ብዙ እውቀት ከጥበብ ይለያል። ሞስትሊ ቁጣ አትወድም። ጥበብ ቁጣና ንዴት ብስጭት ኝኝኝኝኝኝ ያለም ያለቃቅስ ሰው አትወድም። የሚያማርርም ማለት ነው ዶክተር። ማማራርማ በጣም ጥሩ አይደለም። ማማረር ሲጀመርም አልተፈቀደልንም። ካልተሰጠን የተሰጠን ብዙ ነው። ትልቁ ጉዳይ ማየት ያለብን ካልተሰጠን የተሰጠን ይበዛል። ባለፈው አንድ ፖድካስት ጋር ያወራሁት አለ እና ሰዎች ከመኝታቸው ሲነሱ ቀናቸውን ማጨለም ይችላሉ፣ ቀናቸውን ማብራት ይችላሉ። ለምሳሌ ወይ ነጋ ደግሞ ምናምን ብሎ ከጀመረ ቀኑ ሁሉ ሲል ነው የሚውለው። አመስግኖ በቃ ደስ ብሎት ምክንያቱም ጠዋት አይንሽ ነቃ። እንደተጨፈኑ ብዙ ሺዎች ሙተው አድረዋል በዛን ቀን። አይንሽ ስለተገለጠ ብቻ ማመስገን አለብሽ። ያን ጊዜ ጊዜሽ ይባረካል። እኔ ራሱ ትላንት የራሴን ፐርሰናል ኤክስፒሪየንስ ለመናገር በጣም አስቸኳይ ስራዎች ነበሩኝ። አንዴ ሄድኩኝና በጣም ሰው ሞልቷል እና ተመለስኩኝ። ዛሬ ያ ነገር መጋጠም የለበትም ብዬ አልፋ እግዚአብሔር እንደሄድኩኝ በቃ ጊዜን ባርክ ብዬ በቃ መስግኝ ሄድኩኝ። ሲሄድ ግን ያለ ወትሮ ባዶ ሆኖ ጠብቆኝ ብቻዬን ተስተናግጄ ወጣሁ። ጊዜ ሁሉ ጥሩ ጊዜ ነበረ ቀኑ ሙሉ። እና ቀንሽን ማጨለምም ትችያለሽ፣ ማብራትም ትችያለሽ። እግዚአብሔር ደግሞ የሚያማረር ሰው አይወድም። ሁለኝኝኝ ማለት አይወድም። ስለ እጅሽ ማመስገን አለብሽ፣ ስለ አይንሽ። ባለፈው የተናገርኩት ቦታ ባላስታውስም ቆጣሪ እዚህ ጋር ቢሆንና ለአይንሽ ክፈይ ብትባይ ስንት ነው የምትከፊው? ለአየር፣ ለኦክሲጅን፣ ኮቪድን ተመልክ ስንት ሰው ለኦክሲጅን ተከፍሏል። ለጆሮሽ ክፈይ ብትባይ፣ ለእጅሽ፣ ለእግርሽ፣ ለጣትሽ፣ ለሆድሽ፣ ለምንሽ ክፈይ ብትባይ አትችይም። እና እግዚአብሔር በነፃ ሰጥቶሻል። ሰው ማመስገን፣ ለእጅሽ ማመስገን፣ ለእግርሽ ማመስገን፣ ለአይንሽ ማመስገን፣ ለአፍንጫሽ ማመስገን። ሰው ልጅ አዳምና ሔዋንን ብትመለከቻቸው እግዚአብሔር ሁሉንም ሰጥቷቸዋል። አንድ እንጨት ነው የከለከላቸው።
ቢበሉት አያወፍራቸው ባይበሉትም አያከሳቸው እና የሰይጣን ክፋቱ የተሰጣቸውን ብዙ ነገር እንዳያዩ አድርጎ ያልተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ ነው። ያ በጣም ትልቁ ደካማነት ነው። ስለዚህ ሁልጊዜ ካልተሰጠን የተሰጠን መብዛቱን አይተን በማመስገን ብቻ ብርሃኑን መጨመር እንችላለን። ብቻ ሙቀቱ አይደለ ሻክ ድሬን እያደረገ ብርሃኑን ኤልኢዲ እንዳያበራ ያደርገዋል። አሁንም እንደ ሙቀት ቁጣና ንዴት ነው። ያንን ከቀነሽ ግን ላይቱ ይመጣል። ትክክለኛ ላይት ይመጣል። ትክክለኛ ላይት ይወርዳል ጭንቅላታችን ላይ። ስለዚህ እንግዲህ በዚህ መልኩ በአጭሩ ማየት ከተቻለ ጭንቅላትና አንጎልን ጥሩ ነው።